6 ወር አልቆየም ገደሉት። እንደ እግዚአብሔር ሰው ነበር። አሜሪካ ውስጥ በሚገርም የሄሊንግ አገልግሎቱ ነበር የሚታወቀው። በዛ የሄሊንግ አገልግሎቱ ሲታወቅ ሰውየው በሽታ የለበትም፣ ምንም ነገር የለበትም። ሰውየው አንድ ቀን ተነሳና የገንዘቡ ብዛት ጣሪያ ሲነካ እንደዚህ ያላቸው አንድ ሰፊ ላንድ ወሰደና ይሄ ላንድ አለ ሙስሊም መግባት አይችልም፣ ሌላ እምነት መግባት አይችልም፣ የሚጸልዩ ሰዎች ብቻ መግዛት አለባቸው ብሎ አክሲዮን መሸጥ ጀመረ። አሜሪካ ውስጥ 6 ወር አልቆየም ገደሉት። መሬት ይወዳሉ፣ ከምታስቡት በላይ መሬት ይወዳሉ። ሉሲፈር ኢየሱስንም ሲያሳየው ኢየሱስ አንድን ሰው የግሉ ከማድረግ ባለፈ የዘላለም ሕይወት ከመስጠት ባለፈ ከተሞችን ፕሮሰስ ለማድረግ እንደመጣ ገብቷል። ሉሲፈር ኢየሱስን አይታችሁት ከሆነ እኮ ሐዋርያት ሥራ ምዕራፍ 1 ላይ በሚያርግበት ቅጽበት ሲያገኛቸው እንዳልተቃለች በኢየሩሳሌም አላቸው። የከተማ ስም የጠራቸው የሕዝቡን ብዛት አይደለም የነገራቸው። በይሁዳ በሰማርያ እሱ ብቻ አይደለም ሙሉ ዓለም ላይ ያለውን ላንድ እኔ ታረጉልኛላችሁ ነው ያላቸው። አሜን። መጽሐፍ ቅዱስ ላይ ኢየሱስ ሲናገር እንደዚህ ነው የሚል ሁሉን ወራሽ ባደረገው የማለት በሉሲፈር የተነጠቀ ላንድ ነበር። ጂሰስ ደሙን ሲያፈስ እያደረገ ያለው ነገር አንድ ነው። አንተን ከመቤዠት ባለፈ ያንን ላንድ የመቆጣጠር ስራ እየሰራ ነው። ያንን ላንድ ምን ማለት የመቆጣጠር ስራ እየሰራ ነው። መሬቶች ሲለቀቁላችሁ ያለ አሜን። የመሬት ኬዝ ያላችሁ ሰዎች በሙሉ አሜን አሜን። አሁን እንዲለቀቅላችሁ ጸልያለሁ። አሜን። አሁን እንዲለቀቅላችሁ ጸልያለሁ። አሜን። አሁን እንዲለቀቅላችሁ ጸልያለሁ። አሜን። መሬቶች በእጆቻችሁ እንዲገቡ ጸልያለሁ። በእጆቻችሁ እንዲገቡ ጸልያለሁ። I receive it። በእጆቻችሁ እንዲገቡ ጸልያለሁ። አሜን። ላንዶችን ነው ፕሮሰስ የሚያደርጉት ላንዶችን። ፋራኦንን መጣና ምን በለው አዲስ አበባን ሙሉ ኢትዮጵያን ለመቆጣጠር እነማንን መምታት እንዳለባችሁ በኋላ ነግራችኋለሁ። ቢሆን እግዚአብሔር ያሳየኝ አሳውቻለሁ። Yes, tell us major. Preach major, preach. በሚመጡ ዘመናቶች Oh yes daddy. ልሳን የሚናገሩ ሰዎች ባራሲካታያ እንዲቆጣጠሩ ጸልያለሁ። I will see. ምድሪቷን እንዲቆጣጠሩ ጸልያለሁ። አሜን። ስልጣናትን እንዲቆጣጠሩ ጸልያለሁ። አሜን። ስልጣናትን እንዲቆጣጠሩ ጸልያለሁ። አሜን። እነሱን እንዲቆጣጠሩ ጸልያለሁ። አሜን። Prophesy daddy, prophesy. Kariza bahaya.